ሰላም እንዴት ናችሁ? የብራንድ አፕ ተከታታዮቻችን እንደሚታወቀው የኛ ቻናል እዚህ አዲስ አበባ ውስጥ ያሉ ለእናንተ ይጠቅማሉ ያልናቸው ምርትና አገልግሎቶች የምናስተዋውቅበት ቻናላችን ነው። ዛሬ ደግሞ በዓል መድረሱን ምክንያት በማድረግ ከድር ሽፎን ተገኝተን ስለተለያዩ የሽፎን አይነቶች የምናይ ይሆናል። እነዚህ የምትመለከቷቸው እንግዲህ የህንድና ከዱባይ የሚመጡ ጨርቆች ናቸው። እነዚህ ስቶክ የሚባሉ ጨርቆች ናቸው። እነዚህ ደግሞ ከህንድ የሚመጡ ለየት ያሉ ጨርቆች ናቸው። እዚህ ጋርም እንደምናየው ለየት ያሉ ጨርቆች ናቸው ያሉት። ይሄም በጣም ነው የሚያምረው። ከህንድ ነው የሚመጣው። በጣም ያምራል። እንዲሁም ደግሞ እዚህ ጋር አርበ ጠባብ የሚባሉ ጨርቆች አሉ። እዚህ ጋር የተለያዩ የከለር አማራጭ አሉ። ስለዚህ በተለያየ አይነት ማግኘት ትችላላችሁ። እዚህ ጋር ደግሞ የተሰሩ የሚያምሩ ሽፎኖች አሉ። በ7 ሜትር ነው ይሄ የተሰራው። እዚህ ጋር የምትመለከቷቸው እንዳለ በ7 ሜትር ነው የተሰሩት። በጣም ነው የሚያምሩት። ይሄ ስቶክ ያልኳችሁ በ7 ሜትር ተሰርቶ ነው። እዚህ ጋር ደግሞ የምናየው ሳተን ኦሪጂናል ሳተን በ7 ሜትር ነው። ይሄ በጣም ነው የሚያምረው። እዚህ ጋርም ደግሞ ከዱባይ የሚመጡ ጨርቆች ናቸው። እነዚህም በ7 ሜትር ናቸው። እዚህ ጋርም እነዚህ ተመሳሳይ ናቸው፣ ግን የከለር አማራጭ አላቸው። እና እነዚህን የመሳሰሉ ሽፎኖች እያንዳንዳቸውን ዋጋቸውን ጠይቅላቸዋለሁ። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም ነሽ? እንዴት ነሽ? አለው። እስኪ ራስህን ለተመልካቾች ያስታውቅልኝ። ስሜ ከድር እባላለሁ። እሺ፣ በጣም አሪፍ። እስኪ ስለምትይዛቸው እቃዎች ንገረንና ከዛ ደግሞ እናያቸዋለን። የምንይዛቸው ጨርቆች ስቶክ 40 ሰፊ 40 ጠባብ ሳተን የሚባል ነው የምንይዘው። የተለያየ ማቴሪያል ያላቸው ማለት ነው። በጣም አሪፍ። እስኪ አሁን ደግሞ ያሳየናቸው ጨርቆቹ አሁን ይሄንን ስቶክ የሚባል ጨርቅ ነው። ተሰርቶ አልቆ 4000 ብር ነው ከነነጠላው። አዎ። በምን ያህል ሜትር? ሜትሩ 5 ሜትር በ5 ሜትር ተሰርቶ አልቆ ማለት ነው 4000 ብር ነው። ሜትሩ እየጨመረ ሲሄድ ሜትሩ ሲጨምር 500 ብር ይጨምራል። 6 ሲሆን 4500 ይሆናል ማለት ነው። በጣም አሪፍ። ነጠላ ሲኖራቸዋል? አዎ፣ ነጠላ ከነነጠላው ሙሉ ነው አልቆ። እሺ፣ ስለዚህ ስቶክ የሚባለው ነው ማለት ነው። አዎ፣ ይሄን ስቶክ የሚባል ጨርቅ ነው። ለምሳሌ ከዛ ይሄንን ደግሞ አርበ ጠባብ የሚባል ጨርቅ ነው። ኦሪጂናል የህንድ ጨርቆች ናቸው። ከነጠላው ተሰርቶ አልቆ 5 ሜትር 5000 ብር ነው። ይሄንን 5000። እሺ፣ ሲጨምርስ ሁሉም 5 ሜትር ሲጨምር ይሄንን ደግሞ 1 ሜትር ሲጨምር 700 ብር ይጨምራል ማለት ነው። ሜትሩ 700 ብር ነው። ይሄንን በጣም አሪፍ። እሺ፣ ከዛ ቀጥሎ ደግሞ ይሄን አሁን ለምሳሌ ሳተን የሚባሉ ጨርቆች ናቸው። በጣም ኦሪጂናል ጨርቅ ነው። ተሰርቶ አልቆ 5300 ነው ከነነጠላው። በ5 ሜትር ማለት ነው። በ5 ሜትር አዎ። 1 ሜትር ሲጨምር 800 ብር ይጨምራል አንድ ማለት ነው። በጣም አሪፍ። እሺ፣ ስለዚህ አሁን የጨርቅ አይነቶችን ጨረስን። አዎ፣ እነዚህ የከለር አማራጭ ናቸው ማለት ነው። አዎ፣ የከለር አማራጭ አዎ፣ የተለያየ ከለሮች አሉ። ስቶኮች ጨርቅ ናቸው እነዚህ ብዛት ያሉት። ከዛ በመቀጠል ደግሞ እነዚህ ፈርጥ ያላቸው ሽፎኖች የምንላቸው ነው። ይሄንን አሁን ሜትሩ እስከ 1000 ብር የሚሸጥም አለ፣ የሚቀንስም የሚጨምርም አለ። ይሄን አሁን ሜትሩ እስከ ተሰርቶ አልቆ እስከ 8000 ብር ነው የሚጨርሰው። ያው ኦሪጂናል ጨርቅ በ5 ሜትር እንትን ያክል ነው። ከዛ እነዚህ ጨርቆች ደግሞ አሉ በጣም አዳዲሶች ጨርቆች ናቸው። የህንድ የሚባለው አርበ ጠባብ ነው። ተሰርቶ አልቆ 5500 ከነነጠላው በኖርማል ነጠላ ማለት ነው። በሜትር እየጨመረ ሲሄድ ምን ያህል? በሜትር ሲጨምር 800 ብር ይጨምራል። ይሄን ለዚህኛው 1 ሜትር አዎ፣ ከዚህ 1000 ብር ይጨምራል በሜትር። አዎ፣ ይሄን አሁን በጣም ውድ ስለሚገዛ ነው። ምን እንደነው ጨርቁ አይነት? ጨርቁ የህንድ ጨርቅ አርበ ጠባብ የሚባለው ጨርቅ ነው። ስለዚህ ከህንድ ነው የሚመጡት? አዎ፣ ከህንድ የሚመጣ ጨርቅ ነው። ሌሎቹስ ስቶኮቹ ከየት ነው የሚመጡት? ስቶኮቹ ከዱባይም ከህንድም ይመጣሉ። የተለያየ ከዱባይና ከህንድ ነው ብዛት እኛ የምናስገባው። ያው እንደ ዋጋው ከፍም ዝቅም የሚል አለ ማለት ነው። በጣም አሪፍ። የሀገር ውስጥ ጨርቆችስ? የሀገር ውስጥ ጨርቅ እኛ አንይዝም። አሁን አንድ ጨርቅ ነበር ለማሳያ ያስቀመጥኩት እንዳለ እንጂ አሉ። አንድ ልብስ ነው ያዝኩት እንጂ የሚፈልግ ሰው ሲኖር በትዕዛዝ ነው የምናመጣው እንጂ እዚህ አምጥተን አናስቀምጠውም። በትዕዛዝ ሲሆን ነው የምንሰራው። ስለዚህ እነዚህ ሁሉ የከለር አማራጭ ናቸው ማለት ነው። የከለር አማራጭ የተለያየ አለ። የዚህኛው አሁን ይሄንን የሱ ዘር ነው፣ የዛኛው ዘር ማለት ነው። ይሄን አሁን የሱ ዘር ነው፣ በተለያየ አለ። ይሄን አሁን አንድ አይነት ከለራቸው ነው የሚለያይ እንጂ ዲዛይኑ አንድ አይነት ነው ማለት ነው። አርበ ሰፊ የሚባል ጨርቆች በጣም አሪፍ። ስለዚህ ጨርቆቹን ጨርሰናል። እስኪ የተሰሩትን ደግሞ እንይ። የተሰሩትን ደግሞ ይሄን አሁን ለየት ያለ ዲዛይን በተሰራ ነው። ይሄን አሁን ያው ሰው ሲፈልገው አሁን ይሄ በ7 ሜትር የተሰራ ጨርቅ ነው። በ7 ሜትር ሲሰራ ይሁን 5000 ብር ነው። ስቶክ ጨርቅ
በ7 ሜትር የተሰራ ነው። ከዛ ቀጥሎ ወደ ሳተን ስንሄድ ደግሞ በ7 ሜትር ሲሰራ እስከ 7000 ብር ይሄዳል። አዎ በጣም ሰፊ ነው። ኦሪጂናል የሚባለው ጨርቅ ነው። በጣም ነው የሚያምረው። አዎ ከዛ በመቀጠል ደግሞ ይሄንን አርበ ጠባ የምንለው ጨርቅ ነው። ይሄንን እስከ 7000 ከሳተኖች ተመሳሳይ ናቸው። እስከ 7 ሜትር ናቸው። ብዛት ነው። ሁሉንም በ7 ሜትር የሚሰሩ ጨርቆች ናቸው። ከዛ በመቀጠል ወደዚህ ስንሄድም ይሄም በ7 ሜትር የተሰራ ጨርቅ ነው። ይሄን እነዚህ ፈርጥ ያላቸው በብዛት ውድ ናቸው። አሁን እስከ 8000 ብር ይደርሳል። ይሄስ ምን ያህል ነው ሜትሩ? ሜትሩ ይሄ 7 ሜትር ነው። ይሄን ብዛትኛውን ለፖስት የምንሰራው ጨርቆች ናቸው። በ7 ሜትር የሚሰራ ጨርቅ ነው። አዎ ሰፋ ሲል ያምራል። ሰፋ ሲል ውበት አለው። ሰፋ ሲል እስከ 6 ከተሰራ እስከ 6 ሜትር በጣም አሪፍ ነው የምለው እኔ። አዎ ያምራል። አዎ እሺ ይሄም ልክ እንደዛኛው የዘር ነው። ሁሉም ነገሩ አንድ አይነት ነው። ከለር ብቻ ነው የሚለያየው። ይሄም እንደዛ ነው የተሰራው በ7 ሜትር። ያው ያምራል። እኛው ተማሳይ ማለት ነው። አዎ በጣም አሪፍ። እሺ ማለት እንያ ይሄንን ደግሞ በድጋሚ አሁን በአዲስ ፋሽን የመጣው ጨርቅ ይሄን ነው። አርበ ሰፊ የሚባለው ጨርቅ ነው። አርበ ሰፊ መሆኑን ይሄን የታጠፈ ከሆነ አርበ ሰፊ ነው የሚባለው። ጠርዝ ያለው ከሆነ ደግሞ አርበ ጠባ የሚባል ጨርቅ ነው። ይሄን አሁን ከስቶክ 500 ብር ነው የሚጨምረው። ለምን ፈርጥ ብልጭልጭ ስላለው በ5 ሜትር ከሆነ 4500 ይሰራል። የጨመረ ሲር 500 እየጨመረ ይሄዳል ማለት ነው። እና ያው በ8 ሜትር የተሰራ ነው ይሄ ጨርቅ። በጣም ሰፊ ነው። ከስንት ሜትር ጀምሮ ማሰራት ይችላል? አሁን ይሄንን እኔ የምለው ከ5 እስከ 6 ባለው ቢሰራ አሪፍ ነው የምለው እኔ። አርበ ሰፊ ነው ግን 5 ሲሆን እስከ 6 ቢሆን አሪፍ ነው። 4ም ይሰራል ግን ጠበብ ይላል፣ ውበት አይኖረውም ማለት ነው። በጣም አሪፍ። እሺ እኔ ለበስኩት ይሄንን በጣም ሰፊ ነው። 7 ሜትር የተሰራ ጨርቅ ነው። ይሄ 7 ሜትር ነው። የዚህ ዘር ነው። ከዚህኛው አንድ አይነት ዘር ነው። በ7 ሜትር ሲሆን እስከ 6000 ብር ይሄዳል። በ6 ሜትር ሲሆን 5500፣ በ6 ሲሆን ደግሞ 5000 ብር ይሰራል ማለት ነው። በጣም አሪፍ። ነጠላቸው ትልቅ ነጠላ ምን የሚባለው ነጠላ ነው። ነጠላ መስመር ያለው ከሆነ 500 ብር ነው የሚጨምረው። ኖርማል ነጠላ ደግሞ 500 ብር ማለት ነው። በጣም አሪፍ። ስለዚህ ጨርሰናል አይደል? ሌላ ቀረ የምትለው ነገር ካለ ማየት እንችላለን። ቀረ የምለው እንኳን ብዛት በቃ ሁሉም አይተነዋል። በበለጠ ደግሞ አዳዲስ ነገር ፋሲካ 3 ሳምንት ሲቀረው ነው ልብስ በብዛት እናስገባው። ከዛ በመቀጠል ደግሞ ከሳምንት በኋላ አዳዲሶች እናስገባለን። እሺ በምን ያህል ጊዜ ታደርሳላችሁ? ጊዜ ያው 2 ሳምንት ቢሆን አሪፍ ነው። ለምን ጥረት ብሎ እንዲሰራ። ግን እስከ ሳምንት 4 ቀን ይሰራል፣ ችግር የለውም። እነሱ በፈለጉት ቀን ይሰራል። ግን ቢያዙ አሪፍ ነው። ቀን ብዛት ሲሆን ደግሞ ዲስካውንት አለ። ከ10 በላይ ከሆነ በዲስካውንት ነው የሚሰራው። በጣም አሪፍ። እሺ አሁን ለሙስሊሞች በዓልም ቀርቧልና ለነሱስ የተዘጋጀ ነገር አለ ወይ? ለነሱ የተዘጋጀ እንትን አለው። እነዚህ ቲክቶክ የሚባል ልብስ አለን። ቀጣይ ማየት እንችላለን። ጨርቆቹ አሉ። በትዕዛዝ ይሰራል በፈለጉት ዲዛይን። አዎ በጣም አሪፍ። እሺ አድራሻችን ሾላ መጋነኛ ተስፋ ብርሃን ትምህርት ቤት ፊት ለፊት ለምለም መርካቶ የሚል ህንጻ 25 ቁጥር ላይ ግራውንድ። እሺ ጊዜን ስለሰጠህን እናመሰግናለን። እሺ ተመልካቾቼ በከድር ሽፎን የነበረ ምልከታ ይህን ይመስል ነበር። ጥሩ ነገሮችን እንዳገኛችሁ አምናለሁ። እንደዚህ ነገሮች ደግሞ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።